እንግዲህ ወደ ቡታጅራ ተመልሰናል። ያው ሰሞኑ አዲስ አበባ እየተፈጠረ ያለውን ሁላችሁም በቪዲዮ እያያችሁ ነው። አግኘው አብርሃምን ምናምን አብርሃምን ላገኘው ወደ አዲስ አበባ ሄጄ ነበር። በመጀመሪያ ቀን ጠብቄው እሱም የሆነ ነገር ገጥሞት አልመጣሁም ብሎኝ ነበር። እኔ ከዛ ቦታ ከወጣው በኋላ ሲቀጥልም በማግስቱ አይመቸውም። በቀጣይ በሶስተኛው ቀን ድጋሚ እዛ ቦታ ድረስ እንድገኝ ወይም ደግሞ እንድመጣ ብሎኝ ነበር። ግን ምን ይደረጋል እሱ አልተገኘም እዛ ቦታ ላይ። አንድን ሰው አገኛላችሁ ብላችሁ አዲስ አበባ ድረስ ሄዳችሁ ማጣት ወይም ደግሞ በባዶ መመለስ ሄዳችሁበትን ሳታሳኩ ከቡታጅራ አዲስ አበባ ማለት በጣም ሩቅ ነው። ያው አብርሃምም እንደዚህ ያደርጋል ብዬ አላስብም። የራሱ የሆነ የማያገኝበት ምክንያት አለው ይኖራል ብዬ አስባለሁ። እሱማ ይመጣል። ያው ያለ አብሮ አደግ ነው። ቤተሰቦቹ የተወለደበት ያደገበት ሀገር እዚህ ነው። ለስራ ነው ወደ አዲስ አበባ ሄደው ይመጣል። ግን እኔ በጣም ተናድጄበት ምናምን ድጋሚ ነውላ እድል ቢኖር እንኳን አብርሃምን አላገኘውም ብዬ ነበር። ከዛ ተነስቼ ሰላም፣ እንዴት አላችሁ? ውድና የተከበራችሁ የኔ የአቢቲዩ ፋሚሊ ተከታታዮች እንዴት ናችሁ? ሁላችሁም በያላችሁበት የዓለም ጫፍ ሁሉ ብዝት ይበልልኝ። እንግዲህ ወደ ቡታጅራ ተመልሰናል። ያው ሰሞኑ አዲስ አበባ እየተፈጠረ ያለውን ሁላችሁም በቪዲዮ እያያችሁ ነው። አግኘው አብርሃምን ምናምን አብርሃምን ላገኘው ወደ አዲስ አበባ ሄጄ ነበር። በመጀመሪያ ቀን ጠብቄው እሱም የሆነ ነገር ገጥሞት አልመጣሁም ብሎኝ ነበር። እኔ ከዛ ቦታ ከወጣው በኋላ ሲቀጥልም በማግስቱ አይመቸውም። በቀጣይ በሶስተኛው ቀን ድጋሚ እዛ ቦታ ድረስ እንድገኝ ወይም ደግሞ እንድመጣ ብሎኝ ነበር። ግን ምን ይደረጋል እሱ አልተገኘም እዛ ቦታ ላይ። ምንም ማድረጋችን በጣም ከፍቶኝ ደብሮኝ አዲስ አበባ ድረስ ሄጄ አንድን ሰው አገኛላችሁ ብላችሁ አዲስ አበባ ድረስ ሄዳችሁ ማጣት ወይም ደግሞ በባዶ መመለስ ሄዳችሁበትን ሳታሳኩ ከቡታጅራ አዲስ አበባ ማለት በጣም ሩቅ ነው። ትራንስፖርት ወጪ ያለ ሌላ ነገር ከምኖርበት ቤት ራሱ አብርሃም ጋር ለመድረስ አብርሃም የቀጠረኝ ቦታ ለመድረስ ስንት ታክሲ መሰላችሁ የሚያዘው? እና በጣም ደብሮኝ እውነት በጣም ከፍቶኝ ነበር የመጣሁትና አዲስ አበባ እንግዲህ አልሆነም። ምንም ማድረግ አይቻልም። ችግር የለውም። ያው አብርሃምም እንደዚህ ያደርጋል ብዬ አላስብም። የራሱ የሆነ የማያገኝበት ምክንያት አለው ይኖራል ብዬ አስባለሁ። ለዛ ነው እኔም አልደበረኝም። ማለት በጊዜው በጣም ከፍቶኝ ነበር። እንዴት እንደዚህ ያደርጋል ምናምን ብዬ በጣም ከፍቶኝ ነበር። አብርሃምን በቃ ደውዬ እስክሰድበው ድረስ ማለት ነው። ግን አንዳንዴ ትዕግስት ያስፈልጋልና ለሁሉም ነገር አንድ ነገር ለማድረግ ስትፈልጉ ሞክራችሁት አልሆን ካላችሁ ተስፋ ላለመቁረጥ መሞከር አለባችሁ። ይሄ ነገር ሁላችሁም እንድታውቁልኝ የሚፈልገው ነገር ትዕግስት፣ በቃ በህይወታችሁ ትዕግስት ይኖራችሁ፣ ተስፋ አትቁረጡ። ለመስራትም ስትሞክሩ ምናምን ነገርና እና ያኔ ከወንድሜም ጋር ትንሽ ተጣገባ ውስጥ ገብቼ ነበር። በአብርሃም ተናድጄ እሄዳለሁ ምናምን ብዬ ከቤት ወጥቼ እያለ ማለት ከቤት ልወጣ ስል እንዳጋጣሚ ብራዘር ደውዬለት ናቸው በላይ ምናምን ብዬ ከሱ ጋር ትንሽ ተደባብረን ነበር። ማለት እሱንም ይቅርታ ጠይቄው ችግር የለውም ታገኘዋለህ ምናምን ብሎኝ በሰላም ወደ ቡታጅራ መጥቻለሁ ማለት ነው። እና አሁን ቡታጅራ እዚህ የራሴን ስራ እሰራለሁ። አሁን ከዚህ በኋላ አዳዲስ ቪዲዮንም እመጣላችኋለሁ እኔም ጓደኛዬም። በነገራችን ላይ ዛሬ ኢዮብን ታስታውሱታላችሁ ማለት ሁላችሁም ታውቁታላችሁ። ኢዮብን ላገኘው ነው አዲስ አበባ ከመጣው በኋላ ከጥምቀት ከዛ በፊት ነበር የመጣሁትና በበዓሉ ምናምን አልተገናኘንም እና ዛሬ ኢዮብ ወንድሜን ላገኘው ነው ማለት ነው። ቦታው ነግሬዋለሁ። እዚህ ነው የሚመጣው። አብረን ትንሽ እንጠብቀው፣ ይመጣል፣ ደርሷል እና እዚህ አካባቢ ነው። ቤተሰቦች ኢዮባ መጥቷል። ኢዮባ አንተ ካሜራ ይዘህ መተህብኝ ወንድሜ፣ እንዴት ነህ? አለ ሰላም አለው። እግዚአብሔር ይመስገን። እንዴት ነህ?
አለው ደህና ሰላም ነው። ሃይ ጋይስ ሰላም በላቸው እስኪ በእናትህ። ሰላም የተወደዳችሁ እዩ ሲሉኝ ነበር አዲስ አበባ እያለሁ ምናምን በጣም ናፍቃቸዋል። የኛ ውድ ቤተሰቦች አሁን ላይ እኔ ጥሩ ሙድ ላይ አይደለሁም እና እዚህም ሆኜ ታውቃላችሁ። ምን ሆንክ? አይ እኔ አሁን አንተ ስትደውልልኝ አሞኝ ነበር። ላገኝ ብቻ ነበር ሐሳቤ አመጣጤ ማለት ነው። ምን ነው ግራል እንዴ? በእናትህ አሁን ጥሩ ላይ አይደለሁም። ከብራዘር ጋር ከዚህ በፊት የሰራሁት ቻናል አለ አትልም? ቤተሰብ ያውቃል። ከዛ ያ እንትን የሰራሁት ቻናል ሄርሜላ ያደረገችው ነገር እንትን አልነበረ። መጀመሪያ ቤተሰቦቼ የምትወዱኝ ውድ ፋሚሊዎቼ እናንተ እንቁ ናችሁ። እንዴት እንደምወዳችሁ ታውቃላችሁ። እና አሁን ወደ ገደለው ስገባ ሄርሜላ ያደረገችው ነገር አሁን ላይ በጣም ከባድ ነገር ነው እያደረገች ያለችው እና በሱ ተናድጃለሁ። እነ ብሩክ ምናምን የሚባሉ በጣም መንገድ ከልክለውኝ ነበር። ትንሽ ጉዳት ላይ ነበር እና ከብራዘር ጋርም ትንሽዬ ጠብ ነበረን። ምንድነው ያ ጠብ? ፋይል እየተባልኩ ነበር። ፋይሉን አሳይ ምናምን በማለት እሱ ደግሞ እኔ አላሳየህም ብዬው ነው ትንሽ ከቤተሰቡ ከሱ የወጣሁት። ከዛ እኔ አላሳየህም፣ እኔም ማሳየህ የምፈልገው ለአብርሃም አክስት አለች። ለአብርሃም አክስት እኔ ሄጄ አሳያለሁ ከፈለኩኝ፣ ቤተሰቦችም ያውቃሉ ያሉኛሉ። ሄዳ አሳያት፣ ለአብርሃም አክስት ወይም ለአብርሃም እህት አሳያት ማለት ነው ለሷ አሳያት እየተባልኩኝ ነበር። እና እሺ ይሄንን እንደዛ ስባል እኔ ደግሞ እሱ አሳየኝ እያለኝ ነበር። ይመጣል ብለህ ታስባለህ? ይመጣል እንዴ? በጣም እንትን አዲስ አበባ ድረስ አብርሃም ሆኖ ወዱ ለግዱ ይመጣል። አንደኛ እሱማ ይመጣል። ያው ያለ አብሮ አደግ ነን። ቤተሰቦቹ የተወለደበት ያደገበት ሀገር እዚህ ነው። ለስራ ነው ወደ አዲስ አበባ ሄደው ይመጣል። ግን እኔ በጣም ተናድጄበት ምናምን ድጋሚ ነውላ እድል ቢኖር እንኳን አብርሃምን አላገኘውም ብዬ ነበር። ከዛ ተነስቼ ማናደድ ያናድዳል። ልክ ነህ። እና ከዚህ አስበዋል። ከዚህ አብርሃም ብላ አዲስ አበባ ሄደ እንደዚህ ቦታ እዚህ ድረስናና እዚህ ያገኝሃለሁ ብሎ አሁንም በማግስቱ እንደዛ ደግሞ ሲቀር ምናምን ምን ያህል እንደሚጎዳ በጣም ነው የሚያናድደው። እና ለዛ ነው እኔ ካሜራ መያዝን አላቅም እንጂ ባቅ ኖሮ ከምሬን ነው የምልህ እንትን አይደለም። ብራዘርም እያስጨነቀኝ ነበር። ፋይል ብቻ ነው የሚለኝ። እኔ ፋይል እንዲህ አይደለም፣ አቸኩል፣ ተረጋጋ። በተረጋጋ መንፈስ ትልልቆቹን እናወራለን። አለች አክስት እናታን ጋሽዬም አሉ። ቀስ ብለን እናወራቸዋለን፣ በተረጋጋ መንፈስ እናወራቸዋለን እያልን እኔም እየዛትኩበት ያለሁት የሆነ ሰዓት በጣም ታገለኝ። እንዲህ እንትን ካሜራ እኔ የምትጭን ከሆነ እኔ አላሳየም ምንም አላረግም ብዬ ነው አምልጬ የወጣሁት። ከዛ ካሜራ ውስጥ ምናምን እንዲገባ አልፈለክም ነው አንተ? እኔ ካሜራ ፋይል እንዲታይ አልፈለኩም። ፋይሉ ለማን ነው ማሳየው? ለትልልቆች፣ ከቻልኩኝ ለአብርሃም አክስት፣ ከቻልኩኝ ደግሞ ለአብርሃም እህት አለች ለነሱ፣ ከቻልኩ በጣም አስቸጋሪ ሁኔታ ላይ እየደረሱ ከሆነ ለአብርሃም ለጋሽዬ አሳይና ጋሽዬ ደውሎ የሚያወራቸው ከሆነ ያወራል። አሁን ጋሽዬ ደግሞ በጣም ቢዚ ሆኗል። ከምሬ ነው ማለት አንደኛ በእነ ሃይሚና በእነ ብሩክም በጣም ቢዚ ሆኗል። ይሆናል እነሱ በጣም በዛ ላይም ጫና ሆኖበት እንዲህ እኔ ደግሞ ስላልቸኮልኩበት እሱም ደስ ብሎታል። በተረጋጋ ሁኔታ እንደማወራው ያውቃል። የተረጋጋ ነገር ነው ማውራት ያለብኝ። መቸኮል እንደሌለብን ለወንድሜ ማስረድቻለሁ። አንተም እንደዛው ነው። ከዚህ በፊት ሳትሄድ በፊት ሳትቸኩል በተረጋጋ መንፈስ ሂድና አውራ። አንተም በኋላ ትልቅ ደረጃ ላይ ትደርሳለህ ብዬሽ ለዛ ነበር። እኔ ከዚህ ሲሄድ እኮ ተስማምተን ነበር በስነ ስርዓቱ አገኘሃለሁ። እዛም ድረስ ደግሞ ቪዲዮ የሚሰሩበት ቦታ በቃ የሆነ አለ መዝናኛ ነው። ደውለህ እኮ አውርተኸኛል። እንዲህ ቦታ አግኝቻቸዋለሁ። በቃ አገኘህ እዛ ቦታ ነው ና ያለኝ ምናምን አንድ ሰዓት አካባቢ ጠብቅ ይመጣሉ ምናምን ስለ እየመሸ መጣ። እስከ 12 ሰዓት ድረስ ጠበቅኩ። እዛ ቀረ። ከዛ ደግሞ ድጋሚ እውነት ቤተሰቦችም ያውቃሉና ድጋሚ ለሁለተኛ ቀን እዚህ ቦታ ድረስ ና ሲለኝ እሱ ከመምጣቱ በፊት ቪዲዮ ቀርጬ ነበር። መግቢያ ቪዲዮ አብርሃምን ላገኘው ነው ድጋሚ ባለፈው አልሆነ ምናምን ብዬ የሰራሁት ቪዲዮ አጥፍቼዋለሁ። ያን ሁሉ ሰዓት ደክሜ የቀረጽኩት ቪዲዮ በቃ አልመጣም ምናምን ወይ ሲለኝ
እኔ አንድ ታለችኝ እሷ ነች ያረጋጋችኝ። አንተ እነ ብሩክ እነማ እንደዚህ ለካ እዚህ አሰማርተዋል። የሄርሜላን ነገር እዚህ ቡታጀራ ላይ መኪና ተራ ላይ አሰማርተዋል ሰዎች። እኔ ታለው ብያለሁ ቅድም ደውዬ አውርቻት በእናትሽ ተጠንቀቂነት ቶሎ ብለሽ ፋይሉ ሌላ ጊዜ አሳይሻለሁ ደውለሽ ሄርሜላ እንደላከቻት ንገሪ ብዬ አውርቻታለሁ። ከዛ ሄርሜላ እንደላከችው ንገሪያቸው ለሩታ ንገሪያት ቶሎ ብለሽ በፍጥነት ነው ያልኳት። ከዛ እሺ ብላ በፍጥነት እሷ ሚዲያውን አይተው ከሆነ ለሩታ እያወራቻት ነበር፣ እዛች ጋር እያወራቻት ነበር። አውርታ እንትን ብላ ነግራታለች፣ ሙሉ ነገሩ ነግራታ እረፊ ተጠንቀቂ ሩታዬ ተጠንቀቂ ብላት በጣም ነው ደስ ያለኝ። እግዚአብሔር ደስ ብሎኛል። እያወራቻት ነበር እኮ ከምር እያወራቻት ደስ ብሎኝ በዩቲዩብ እያየሁት ደስ አለኝ። እዛ በስልኬ ተኝቼ የሚሆን በቃ ብራዘርም ዞር ስላልኩት አሁን ነገ ወይ ከነገ ወዲያ እሱ ጋርም እንትን ልል ይችላል፣ አይታወቅም። ችግር የለውም፣ ሁሉ ነገር ይስተካከላል። እና አንተ ማግኘቴ ደስ ብሎኛል። አለመቸኮል ደስ አሁን አብረን ሆነናል። ቤተሰብ አሁን ከየዋም ጋር ተገናኝተናል ቡታጅራ። በዚህ ሳምንት ወይም ከዚህ በኋላ አዳዲስ ስራዎች፣ አስተማሪ የሆኑ አዝናኝ የሆኑ ስራዎች እንመጣላችኋል ማለት ነው። ግን ማለት ሰብስክራይብ አድርጉ፣ እውነት ሰብስክራይብ ወይም ደግሞ ቪዲዮውን ሁሉ አይታችሁ የድካማችንን በቃ አዳዲስ ፈን የሆኑ ስራዎችን እንሰራለን ከዚህ በኋላ ጽድት ያሉ ስራ። እናንተ ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ይሄንን ቪዲዮ ላይክ አድርጉት። በተጨማሪ ነገር ደግሞ አዳዲስ ነገር ደግሞ ያልከው ነገር በእርግጥ እንሰራለን ግን ምን ሰራው የነ ሩታን ነገር ጉዳይ ሲያበቃ በየነ እሱን አስተካክለን ችግር የለውም። እኔ አሁን ጓደኛዬ ነው ህፃኑ ልጅ አለ ይኸው ከቤት ይውጣ እየተባለ ነው። ብዙዎቻችሁ አስታርቋቸው ስለሆነ በጣም እኔ አሁን እዛ ላይ ትኩረቴ በቃ እነ ሩታ ለምን እህታችን ነች፣ እህት አለን እኛም እንድትጎዳን ያከፍዝ እነሱ ችግር የለውም እናስታርቃቸዋለን። እነሱ ሰላም አድርገን እኛም ትልልቅ ሰዎች እያስገባን የሆነ ነገር መፍትሄ እንፈልጋለን። እንደዛ ነው። ከዛ በኋላ እግዚአብሔር ካለ በፍቃዱ ወደ ራሳችን ኮንተንት እንገባለን። የሆነ ሰዓት አይታወቅም። የነሱ ሰላም ያርግልን፣ እናንተም ሰላም ሆኖልን በያላችሁበት ሰላማችሁ ይብዛልን። እንወዳችኋለን። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።